ኢትዮጵያ ውስጥ የሚሰራ ትክክለኛ ፔፓል አካውንት እንዴት መክፈት እንደምትችሉ በዛሬው ቪዲዮ ይዤላችሁ መጥቻለሁ። አሁን የማሳያችሁን ነገር ምንም ሳታሳልፉ አንድ በአንድ እኔ የማደርጋቸውን ነገሮች እናንተ ስልክ ላይ በማድረግ በትክክል ፔፓል አካውንት ከፍታችሁ መጠቀም ትችላላችሁ ማለት ነው። አሁን ይህን ቪዲዮ በምትመለከቱበት ጊዜ ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቃቸው ለእናንተ እጅግ ጠቃሚና አስፈላጊ ቪዲዮዎች ሲለቀቁ አይደርሳችሁም ሰብስክራይብ ካላደረጋችሁ። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ማድረግ ሁልጊዜ የሚመለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮ ለብዙ ሰው ስለሚጠቅም ላይክ በማድረግ ለብዙ ሰዎች እንዲዳረስ ማድረጋችሁ እንዳትረሱ ማለት ነው። እንዲሁም ለምትፈልጉት ሰዎች ቴሌግራም ላይም ሆነ የተለያዩ ቦታዎች ላይ ይህን ቪዲዮ ሼር ማድረግ ትችላላችሁ ማለት ነው። እንግዲህ ለመክፈት በመጀመሪያ የሚያስፈልገን ኢሜይል ነው ማለት ነው። ኢሜይላችሁ ከቻላችሁ ትንሽ ጊዜ ቆየት ያለ ቢሆን ጥሩ ነው። ምክንያቱም አዲስ ኢሜይል አይደለም ፔፓል ይቅርና ዩቲዩብ ራሱ በምትጠቀሙበት ጊዜ አዲስ ኢሜል ወዲያውኑ በምትጠቀሙበት ሰዓት ልክ እንደ ፌክ ወይም እንደ ቦት እንደ ሮቦት ይቆጥሩታል ማለት ነው። ስለዚህ ትንሽ ቆየት ያለ ቢሆን ጥሩ ነው፣ ግን አዲሱም ሊቀበሏችሁ ይችላሉ ማለት ነው። ከፍተው ፔፓላችን በጉግል አፕሊኬሽን ነው ማለት ነው። በዚች በክሮም ሳይሆን በጉግል ያው ክሮም አንዳንዴ ስለሚያስቸግር ማለት ነው። ከዛ እዚህ ላይ ፔፓል ዶት ኮም ስላሽ ኤልኤስ ብላችሁ ሰርች ታደርጋላችሁ። ቀጥታ ፔፓል ዶት ኮም ብላችሁ ብትሄዱ ወደ ኢትዮጵያው ፔፓል ነው የሚወስዳችሁ። ስለዚህ ኢትዮጵያ ደግሞ ፔፓል ዝም ብሎ ይከፍትላችኋል፣ ግን አይሰራም ማለት ነው። ስለዚህ ኢትዮጵያ ለዶላር ተጠቃሚ ስላልሆነ ስለዚህ ሰርች ትሉታላችሁ ማለት ነው። ከዛም እንደዚህ ያመጣላችኋል ማለት ነው። ከዛ እዚች ላይ ሎጊና ሳይን አፕ የምትል ከላይ ሁለት ምልክት አለች። ሳይን አፕን አንዴ ክሊክ እናደርጋለን ማለት ነው። ከዛ እዚህ ላይ ቢዝነስ እና ፐርሰናል የሚል ነገር አለ። ስለዚህ እኔ ቢዝነስን ሪከመንድ አደርጋችኋለሁ። ፐርሰናል ብታደርጉት አይሰራላችሁ። በተለይ እዚህ ኢትዮጵያ ሆናችሁ የምትከፍቱ ሰዎች ከሆናችሁ አይሰራም። ብዙ ጊዜ ደግሞ ሊሚትም አለው ቢከፍትላችሁ። ስለዚህ ቢዝነስ አሪፍ ነው። ቢዝነስን ታደርጉና ጌት ስታርትድ ትሉታላችሁ። ከዛም ጌት ስታርትድ ካላችሁት በኋላ እዚህ ላይ ፈርስት ኔም እንድታስገቡ ይጠይቃችኋል። ፈርስት ኔም ላይ ስማችሁን ታስገባላችሁ ማለት ነው። ከዛ ላስት ኔም ላይ የራሳችሁ ስም የአባታችሁ ስም ታስገባላችሁ ማለት ነው። ከዛም እዚህ ላይ ዝቅ ስትሉ ኢሜይል ማስገቢያ አለ። ኢሜይል ማስገቢያችሁ ላይ እንግዲህ ኢሜይላችሁን ታስገቡለታላችሁ ማለት ነው። ኢሜይል እዚህ ላይ ካስገባችሁ በኋላ እዚህ ላይ እንግዲህ ፓስዋርድ አለ። ፓስዋርድ ላይ ጠንካራ ፓስዋርድ እንድታደርጉ ይጠይቃችኋል ማለት ነው። ሶስት አይነት አማራጮች አሉት ማለት ነው። ማለት መስፈርቶች አሉት። የመጀመሪያው ከ8 በላይ ካራክተር መሆን አለባቸው። ከ8 በላይ ቁጥር መሆን አለባቸው። ሁለተኛው አፐር እና ላወር የሆኑ ሌተሮችን መጠቀም አለባቸው። ለምሳሌ ስሞል ሌተር እና ካፒታል ሌተር። ከዛ ደግሞ እንደ ሃሽታግ ወይ መሰላል ወይ የዶላር ሳይን ወይ አት ምልክት መጠቀም አለባችሁ። ስለዚህ አደበላልቃችሁ አንድ ጠንከር ያለ ፓስዋርድ ሁሌም አሪፍ የሚባል ታደርጋላችሁ ማለት ነው። ከዛም እዚህ ላይ ኮድ የሚለው ላይ ሀገር ትቀይራላችሁ። ምክንያቱም ኢትዮጵያ ነው ኮዳችሁ ያለው። ስለዚህ ዝቅ ዝቅ ትሉና እዚህ አካባቢ ኢትዮጵያ በአልፋቤቷ ትፈልጓታላችሁ። ይቺት 251 እዚህ ከመረጣችሁ በኋላ ቁጥራችሁን እዚህ ላይ ታስገቡለታላችሁ ማለት ነው። እዚህ ላይ የስልክ ቁጥራችሁን ታስገባላችሁ የኢትዮጵያውን 9 ብላችሁ። ከዛም አግሪ ኤንድ ክሪት አካውንት የሚል አለ። እሱን ክሊክ ታደርጉታላችሁ ማለት ነው። ከዛም በዚህ መልኩ ወደ ፓስዋርዳችሁ ወደ ኢሜይላችሁ ፓስዋርድ ይላክላችኋል። እዛ እዚህ ላይ ኢሜይል ኮድ ትላላችሁ ማለት ነው። ጀስት ሰከንድ ብሎ በኢሜይላችሁ ፓስዋርድ ይልክላችኋል ማለት ነው። በዚህ ውስጥ እንግዲህ ካልገባላችሁ ሪሴንድ ታደርጋላችሁ ማለት ነው። ስለዚህ ኢሜይላችንን ሂደን ቼክ እናደርጋለን። ወደ ኢሜይላችን ሂደን ቼክ ማድረግ ይኖርብናል። ኦኬ ፓስዋርዴን እዚህ ላይ እሞላለታለሁ ማለት ነው። በኢሜይል የተላከውን ከዛ ጎለዋለሁ ራይት ያደርገዋል ማለት ነው። በዚህ መልኩ ሴት ያደርግልኛል ማለት ነው። ዩር ሴት ይላል። ጀስት ሰከንድ እንጠብቃለን። ትንሽ ይሽከረከራል። እዚህ ላይ እንደዚህ ይመጣል። እዚህ ላይ ኦኬ የመጀመሪያው እንደዚህ ሲመጣ የመጀመሪያውን እንመርጥለታለን ማለት ነው። ከዛ ቢዝነስ ታይፕ የሚለውን እዚህ ላይ ፓርትነርሺፕ አደርገዋለሁ። ደስ ያላችሁ ማድረግ ትችላላችሁ፣ ችግር የለውም። ከዛ ኔክስት የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛም ልክ እንደዚህ ያመጣላችኋል ማለት ነው። እንደዚህ ሲያመጣው ሌጋል ቢዝነስ ኔም እዚህ ጋር ይላችኋል ማለት ነው። ደስ ያላችሁን ትሞልትለታላችሁ ማለት ነው። ለምሳሌ ፊውቸር ልበለው።
ያው እዚህ ላይም ፊውቸር ዩዛይሌ ስለሆነ የሚለው ቻናሌ ፊውቸር ለዋለው በነገራችን ላይ ሰብስክራይብ ማድረጋችሁ እንዳትረሱ። ከዛ ፕሮዳክት ኦር ሰርቪስ ካታጎሪ የሚለው ላይ እዚህ ላይ ክሊክ ታደረጉና ዝም ብላችሁ ደስ ያላችሁን አንዱን ትሞሉለታላችሁ። ግን ያን ያክል ግዴታ አይደለም። የመጀመሪያውን ዝም ብዬ እሞላለታለሁ። ይህንን ባትሞሉትም ችግር የለውም ማለት ነው። ከዛ እዚህ ላይ አድሬስ ላይን ዋን ምናምን የሚል ነገር አለ ማለት ነው። እዚህ ላይ ቢዝነስ ሬጂስተሬሽን ነምበር እዚህ ላይ ሌላኛውን ተውትና አድሬስ ላይን ዋን ላይ እንግዲህ እዚህ ላይ የሌስ ሴቶን ነው ማለት ነው የምንሞለው ማለት ነው። እዚህ ላይ አድሬስ ላይን ዋን ላይን ቱ ሲቲ ታውን ምናምን አለ ማለት ነው። እዚህ ጋር እስካሁን ፖስታል ኮዱ እንግዲህ የምንሞለውን የሌስ ሴቶን ነው ማለት ነው። ስለዚህ ቴሌግራም ላይ እኔ አስቀምጬላችኋለሁ ከፈለጋችሁን የምሞለውን እያያችሁ መሙላት ትችላላችሁ። ቴሌግራም ላይ ከሄድን በኋላ ሰርች ማድረጊያው ላይ ሀይሌ አይሳን ብለን ሰርች ስናደርግ ይህ ቻናል ይመጣልናል። እዚህ ላይ እንደምታዩት አዘጋጅቼላችኋለሁ ለፔፓል መክፈቻ የሚሆኑ የሌሴቶ አገሮችን። ስለዚህ እኔ መጀመሪያውን ኮፒ አረግና እዚህ ላይ መጽሐፌ ላይ አስቀምጠዋለሁ ማለት ነው። ከዛም እነዚህን ኮፒ አረጋለሁ። የመጀመሪያዋን እችን ቦንስቶ የምትለዋን ኮፒ አርጌ እሞላታለሁ ማለት ነው። እችን አድሬስ ላይ ነው አለ ጫና አርጌ ፔስት አድርጋታለሁ። ከዛም እችን ሌሴቶ የምትለዋን ሁለተኛዋን ኮፒ እናረጋታለን ማለት ነው። እችኛዋን ከፈለጋችሁ የምጽፋቸውን በማስታወሻ መጻፍ ትችላላችሁ። ከዛ እዚህ ኢሲቲ ኦርታውን ቪሌጅ የምትላለች እዚች ላይ ሶስተኛዋን ኮፒ እናረጋታለን። ከዛም ሶስተኛዋን መተን እዚች ሶስተኛዋ ላይ እዚችኛዋ ሶስተኛዋ ላይ ፔስት እናረጋለን። ከዛም እዚህ ላይ አራተኛ ላይ ደግሞ እችን ሜዙር የምትለዋን ኮፒ እናረጋታለን። ከዛም እዚች ላይ አራተኛዋ ላይ ሪጅናዋ ላይ እንሞላታለን። ከዛ ፖስታል ኮዱ ስንት ነው የሚለው ኮፒ ማድረግ አይጠበቅም 100 ነው የሚለው የዚህኛው የእሱን እንሞላለን ማለት ነው። ከፈለጋችሁ እንደነገርኳችሁ ቴሌግራም ላይ ያታይ ላይ ይሰም ብላችሁ ታገኛላችሁ ማለት ነው። ከዛ እዚህ ላይ ኮድ ቢዝነስ ፎን ነምበር የሚል ነገር አለ ማለት ነው። እዚህ ላይ ቢዝነስ ፎን ነምበር የሚለው ላይ ስልክ ቁጥር ትሞሉለትና ኔክስት የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛም እዚህ ላይ ቴክመንት ዳብል ቼክ ዩር አድሬስ ይላል ማለት ነው። ቼክ እንድታደርጉት ምናምን ሌስ ስትሆን እዚህ ላይ ኮንፊርም የሚለውን ክሊክ ታደርጋላችሁ ማለት ነው። ትክክል ስለሞላነ ከዛም ወደዚህ ያሳልፈናል ማለት ነው። እዚህ ላይ የራሱ ቅድም የሞላውለትን አውቶማቲካሊ ስሞቹንም አስገብቷቸዋል ማለት ነው። እዚህ ላይ እንግዲህ ሁለተኛ ላይ ዳይ እንድናስገባ ይጠይቀናል። የተወለድንበት ዴት ኦፍ በርዝ እዚህ ላይ እንግዲህ ቀን እንሞላለታለን። ከዛ መንዙንም እዚሁ ላይ እንሞላለታለን። አውቶማቲካሊ ዲቴክት አድርገዋል። ዓመተ ምህረቱንም በፈረንጆች ነው የምንሞላለት። ስለዚህ ለምሳሌ 2000 ካደረግነው 26 ዓመት ይሆናል ማለት ነው። ያው ከ18 እንዲበልጥ ዝም ብዬ እኔ ለምኑም 2002 ልበለው 24 ሆነ ማለት ነው። እንደዛ አይሆንም ግን ደስ እንዳላችሁ መሙላት ትችላላችሁ። ከዛ እዚች ላይ ሬዚደንታል አድሬስ የምትለዋን ራይት ታደርጓታላችሁ ራሱ አውቶማቲካሊ ይሞላዋል ማለት ነው። ከዛ ኔክስት ሚለውን አንዴ ትነካላችሁ ማለት ነው። ከዛም በዚህ መልኩ ያሳልፋችኋል ማለት ነው። እንደዚህ እንድትሞሉለት እዚህ ላይ የሚጠይቃችኋል ይችን ስኪፕ ፎር ነው እንለዋለን። አሁን ይህንን መሙላት አንፈልግም። ስለዚህ ይህ ብታልፉት ብዙም ስለማይጠቅማችሁ ስኪፕ ትሉታላችሁ። እንደምትመለከቱት የፔፓል አካውንታችን ተከፍቷል ማለት ነው። በዚህ መልኩ ፔፓል አካውንት መክፈት ትችላላችሁ ማለት ነው። እዚሁ ተቀምጣችሁ እንደምታዩት መላክም ይችላል መቀበልም የሚችል ፔፓል አካውንት ነው ማለት ነው። ከዛም እዚህ ላይ እንደምትመለከቱት የኔ ፔፓል አካውንት $0 ከ00 ነው ያለው። በዚህ መልኩ ፔፓል መክፈት ትችላላችሁ። በቀጣይ ደግሞ ከባንክ ጋር እንዴት እንደምታገናኙት ቪዲዮ ሰራላችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ።